የእስራኤል መሪዎች የተባበሩት መንግስታት ድርጅት ጉባኤዎች ላይ እየተገኙ ንግግር ለማድረግ ሲሞክሩ በተደጋጋሚ የሚደርስባቸው ተቃውሞ አሁንም ቀጥሏል። የዘንድሮ 80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በኒውዮርክ ሲካሄድ ከቤንያሚን ኔታንያሁ አስቀድሞ በርካታ ሀገራት እስራኤል በፍልስጤም ላይ ያደረሰችው ያለውን ጥቃት በጽኑ አውግዘዋል። በርካቶችም ለፍልስጤም የሀገርነት ዕውቅና የሰጡ ሲሆን ዘ ቱ ስቴት ሶሉሽን ወይንም የሁለት ሀገር መፍትሄ የሚለውንም በርካቶች ደግፈውታል። ዛሬ ተራ ደርሷቸው ንግግር ለማድረግ ወደ ተባበሩት መንግስታት ድርጅት አዳራሽ የመጡት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አዳራሹ ሲገቡ እጅግ ከፍተኛ ተቃውሞ ገጥሟቸዋል። ተቃውሞ መቅጠም ብቻ ሳይሆን የበርካታ ሀገራት ልዑካን አዳራሹን ለቀው ጥለዋል። በጥቂት ታዳሚያን ፊት ንግግር ያደረጉት ቤንያሚን ኔታንያሁ እጅግ ትዕቢት የተሞላበት ንግግር በማድረግ የጋዛው ጥቃት ይቀጥላል፣ ዘ ቱ ስቴት ሶሉሽን ወይንም የሁለት ሀገር መፍትሄ የሚባል ነገር ከእንግዲህ አይኖርም ብለዋል። ከዛሬ በፊት ንግግር በማድረግ ለፍልስጤም የሀገርነት ዕውቅና የሰጡ ሀገራትን እጅግ አፍርባቸዋለሁ ሲሉ ተናግረዋል። ፍልስጤማውያንን በሙሉ አሸባሪ ሲሉ በንግግራቸው ላይ ፈርጀዋቸዋል። በአሜሪካ የደረሰውን የመስከረም 11ን ጥቃት በሙሉ ለፍልስጤማውያን ጠቅልለው ሰጥተዋል ቤንያሚን ኔታንያሁ። ይህን ንግግራቸው በአዳራሹ የተገኙ ጥቂት ደጋፊዎቻቸው በጭብጨባ አጅበዋቸዋል። ፕሊስ ኦርደር የሚለው የውይይቱ መሪዎች የተባበሩት መንግስታት ድርጅት በተለያየ ጊዜ ያሰማው ሲሆን ዘንድሮ በተለይ ፍልስጤምን የሚደግፉ ሀገራት ከመብዛታቸው የተነሳ የቤንያሚን ኔታንያሁን ንግግር የሰሙት እጅግ ጥቂቶቹ ናቸው። ቤንያሚን ኔታንያሁ ለምዕራባውያን በተለይም ለፍልስጤም ዕውቅና የሰጡ መንግስታት መልእክት አለኝ ባሉበት ንግግራቸው በዚህ አዳራሽ የሰጣችሁት ዕውቅና የአይሁዶችን መጥፋት ያፋጥናል ሲሉ ወቀሳ አቅርበዋል። Please order in the hall. Please order in the hall. በተባበሩት መንግስታት ድርጅት አዳራሽ ውስጥ ለ2 ደቂቃ ከ45 ሰከንድ ሳይናገሩ የቆሙት ቤንያሚን ኔታንያሁ እጅግ እልህ የተቀላቀለበት ንግግር አድርገዋል።